ጂኑ የሚመጣው መቅራት ላይ እንዳታተኩር ትኩረትህን ለመበተን ነው። ብዙ ራቂዎች ያኔ ከጂኑ ጋር ማውራት ይጀምራሉ። ይሄ ስህተት ነው። ታዲያ ምልክቶችን እንዴት እናውቃለን? አንደኛ፣ ነገሩ ከመጠን ያለፈና በሕክምና ምንም መፍትሄ ያልተገኘለት መሆን አለበት። የሰውነት መንቀጥቀጥ ወይም ከመጠን ያለፈ ቅዠት፣ በሳምንት 3 ወይም 4 ጊዜ ቅዠት ካየህ ምን እንደሆነ መመርመር ያስፈልጋል። ከዛ ሌላ ጥያቄ እንጠይቃለን። ቅዠቶቹ ምንድናቸው? ምንን በተመለከተ ነው? ምናልባት በጭንቀት ብቻ የመጣ ሊሆን ይችላል። ከዛ ግን እንስሳቶችን፣ እባብ፣ ጥላዎችን አይተህ ማታቃቸው አካላትን ታያለህ። እናም በተደጋጋሚ ነው የምታየው፣ ያኔ ችግር አለ ማለት ነው። በቀላል መንገድ ራሳችንን መፈተሽ እንችላለን። ሙሉ በሙሉ ነቅተህ ባለህበት ሰዓት ሩቅያ ከፍተህ አዳምጥ። ሰውነትህ ምን አይነት ምልክት እንደሚያሳይ፣ ምን አይነት ምልክቶች ሊታዩ ይችላሉ። ከተናገርኩማ አስቀድመው ምልክቶችን ይጠብቃሉ። ያ ነው ችግሩ። ይደነዝዛል ብል ለምሳሌ አይምሯቸው ይህንን ውጤት አስቀድሞ ይጠብቃል። በአይምሮ ችግርና በመንፈሳዊ ህመም መካከል ያለውን ለመለየት መፍትሄው ሱረቱል በቀራ ነው። የሆነ ትምህርት ልስጣችሁ። ይሄ ለሁላችሁም ስጦታ ነው። ሱረቱል በቀራ ሙሉ መቅራት ከቻልክ የግድ ሙሉን አንዴ መሆን የለበትም። እየቀራህ እያቋረጥክ መሆን ይችላል። ያኔ በጭራሽ ጅን ሊደርስብህ አይችልም። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ሱረቱል በቀራን ቅሩ፣ እሷን መውሰድ በረከት፣ መተው ጸጸት፣ ድግምትን በጭራሽ አይችላትም ብለዋል። እንድንቀራ የነገሩንም በየ3 ቀኑ ነው። ስለዚህ በየ3 ቀኑ ታዳምጣለህ፣ በየ3 ቀኑ ትቀረዋለህ፣ በየ3 ቀኑ ቤትህ ላይ ትከፍተዋለህ። በአላህ ፍቃድ ሙሉ በሙሉ ከሲህር ትጠበቃለህ። ከዛ ግን አንዳንድ ምልክቶች እንደ ራስን መሳት ያሉ ነገሮች ካሉ የአይን ናስ ወይም ሲህር ምልክት ሊሆን ይችላል። ግን ይህንን የሚያውቀው ልምድ ያለው ራቂ ነው። እና ምልክቶቹ በጣም ይቀራረባሉ። ግን ምልክቶቹ ስለታዩ የግድ ሲህር ነው ማለት አይደለም። ሌላም ነገር ሊሆን ይችላል። ሌላው ሼህ፣ ብዙ ጊዜ የምንጠየቀው ነገር ጂኖች የሰው ልጅን ሊያፈቅሩ ይችላሉ?